አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጀሚ ቻናል ተከታታዮች ውድ ተመልካቾችዬ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋ ሁሉም ነገር ሰላም ነው። ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬ ስለዚች ድስት ታሪክ ላወራላችሁ የዚች ድስት ፍቅር ላወራችሁ መጥቻለሁ ማለት ነው። እናንተም ደግሞ ታሪኳን ሰምታችሁ እንድትገዙና ገዝታችሁ እንድትጠቀሙ በአክብሮ ተጠይቃችኋለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ጨዋታችንና ንግግራችን በድስት ይሆናል ማለት ነው። የዚች ድስት ፍቅር ይሆናል ማለት ነው። እና ውድ ተመልካቾችዬ በመግባታችሁ ላይክ፣ ሰብስክራይብ፣ ኮሜንት በመጻፍ እንድታበረታቱኝ በአክብሮ ተጠይቃችኋለሁ። የድስቷን ታሪክ ከተመቻችሁ ላይክ፣ ሰብስክራይብ፣ ኮሜንት ጻፉ። ካልተመቻችሁም ደግሞ እንግዲህ ለእናንተ ይጠቅማል ለእናንተ ይጠቅማቸዋል ያልኩት ነገር ነው እኔ ይዤ የሚመጣው ማለት ነው። ዝም ብሎ ምን ነገር ወይ ትርኪ ምርኪ ወይ ዝም ብሎ ነገር ይዤ አልመጣም። እና ስለዚህ እናንተም ደግሞ እንደምትወዷትም ተስፋ አለኝ። መቼም ይህችን ድስት የማይወዳት ሰው አለ ብዬ አላስብም። እና ስለዚህ እኔ ከሁሉ ድስቶች በላይ በጣም መወዳት ድስት እች ድስት ነች ማለት ነው። እችን ድስት በጣም ነው መወዳት። ያው እንደምትመለከቱ አዲስ ነች፣ 2 ቀን ተሰርቶበታል። ሴትዮ ነች የገዛችሁ፣ እኔ አልገዛሁትም። እኔ የገዛሁት እንዳይመስላችሁ ኢንሻአላህ ገዛዋለሁ። እና ስለዚህ በጣም መወዳትና በጣም ማፈቅራት ድስት ነች ማለት ነው። እንዴ ድስት አፈቀርሽ ወይ እንዳትሉ መውደድ ማለት ያው ነው። ገብቷችኋል አይደለም? አንድ ነገር ስትወዱት እንዴት ነው። እና ስለዚህ በጣም የምወደው ድስት ነው ልላችሁ ፈልጌ ነው በግልጽ አማርኛ። እና ስለዚህ እናንተ ደግሞ ላይክ፣ ሰብስክራይብ፣ ኮሜንት በመጻፍ ያልሰሙት አሰሙ፣ ያላዩት አሳዩ ማለት ነው። ይሄን ስላችሁ ደግሞ አጠቃቀሙ የማታውቁ ከሆነ የዚች ድስት አጠቃቀም አዘጋግ የማታውቁ ከሆነ የማታውቁት ይቅርባችሁ፣ ይለፋችሁ ማለት ነው። ምክንያቱ ካላወቃችሁት አይደለም ድስቱ ራሳችሁ ትቃጠላላችሁ ማለት ነው። እና ስለዚህ ከዚህ ድስት አደጋ አላህ ይጠብቀን። እና ስለዚህ የማታውቁት ይቅርባችሁ። አዘጋጉን፣ አከፋፈቱን እንዴት አድርጋችሁ ከበሰለ በኋላ እንዴት አድርጋችሁ ነው የምትከፍቱት፣ እንዴት አድርጋችሁ ነው ስትጥዱት የምትዘጉት ወይንም ደግሞ የምትከድኑት እና የሚለውን ካላወቃችሁ ይቅርባችሁ ማለት ነው። እናንተ ይቅርባችሁ የማታውቁት። እኔ ግን ስለማውቀው አዘጋጉንም ስለማውቀው አሰራሩንም ስለማውቀው በጣም ነው መወዳት ማለት ነው። ምክንያቱ 30 ደቂቃ ውስጥ ነው አብስሎ የሚወጣ። ከዚህ በፊትም ትዝ ምላችሁ ከሆነ አሳይቻችኋለሁ። እና 30 ደቂቃ ውስጥ በተለይ ስጋ፣ ዶሮ ወጥ መቼም ኢትዮጵያ መቼም ስጋ አይደለም በአሁኑ ሰዓት ሽሮም ካገኙ ነው። በነገራችን ላይ ሽሮም ከተገኘ ነው። ሆኖም ግን በ2 ወርም ሆነ በ3 ወር ያው ሮቡ ስጋ ብትሆን ገዝተን መብላታችን ስለማይቀር እና ስለዚህ ብንገዛት አሪፍ ነች ማለት ነው። የገባ እቃ አይጠቅምም አይባልም፣ ይጠቅማል እንጂ አይጠቅምም አይባልም ማለት ነው። ውድ ተመልካቾቻችን በጣም ምርጥ የሆነች ድስት ነች። ይኸው እንደዚህ ያጫወት በጣም ተሰርቶበታል። ስለተሰራበት ውሃ ከነካው ግን እንዲህ ነው እንትን ይላል ማለት ነው። አያችሁ ወዶቼ፣ አሁን ይሄ አይለቅም የሆነ እንዴት ነገር ነው የሚሆነው ማለት ነው። ከረሩ ግን በጣም ምርጥ ድስት ነችና እና ውድ ተመልካቾች ይሄን እገዛታለሁ እያልኩኝ ነው አለችኝ በትንሿ። እቺ አሁን 7 ሜትር ነች፣ ግን በዚች የሆነ እንደዚህ ሾጦጥ የምትለው እኔም ገዝቻታለሁ ከዚህ በፊት። ግን ሆኖም ደግሞ አንድ ስለሆነ ቢያንስ 2 ቢሆን መቀያየሪያ ይሆናል ማለት ነው። እኔ ግን አዘጋጉንም አሰራሩንም ስለማውቀው ቢገዛውም አይጎዳኝም ማለት ነው። የማታውቁት ግን ይቅርባችሁ ማለት ነው። የምታውቁት ግን ብትገዟት በጣም አሪፍ ነች ማለት ነው። አሁን እቺ ኢትዮጵያ ላይ ስንት እንደምትሆን መቼም ሁላችንም እናውቃለን። ያው ዝርዝሩ እዛም ሲሄድ ብዙ ነው፣ እዚህ ቢገዛም ያው አሁን እቺን ድስት ሴትዮ 250 ብር ነው የገዛሁት አሁን ስለወረደ ነው ብላለች። እኔ ትልቁን ነበር የምፈልገው፣ ግን ይሄ ትንሹ ነው 7 ሜትሩ ነው ያመጣልኝ ብለኛለች። እና ስለዚህ እኔ መገዛታለሁ ብያለሁ። ኢንሻአላህ ወደፊት እናንተም ገዝታችሁ ተጠቀሟት ማለት ነው። አብዛኞቻችን አሁን ኢትዮጵያ ላይ ያሉት እቃ አትግዙ፣ እቃ ምን ያደርግላቸዋል፣ እቃ እዚህም አለ፣ እቃ ሁሉም ነገር የምትፈልጉ ነገር እዚህም አለ የሚሉ ሰዎች እኔ ብዙም አልሰማቸውም። ምክንያቱ እዚህ አሁን እየሰራን ነው፣ ሳናስብ የምንገዛቸው ነገሮች ኢትዮጵያ ይዘነው ስንሄድ ይጠቅመናል ማለት ነው። ግን እዚህ ያልገዛነው ነገር እዛ ስንሄድ ግን
ብሩን ከእጃችን ይጠፋል። ያሰብነው ነገር ሳይሆን ያላሰብነው ይጠብቀናል። ብዙ ነገሮች ይጠብቁናል ማለት ነው። እና ወሳኝ የሆኑትን አንዳንድ እቃዎችን አይናችንን ወይንም ደግሞ ልባችንን የጣነትን እቃ ብንገዛ ይጠቅመናል እንጂ አይጎዳንም ማለት ነው። አሁን እዚህ ስንሰራ በየወር ደሞዛችንን እናገኛለን። በየወር ደሞዛችንን እንወስዳለን ማለት ነው። ቆዩ መጣሁኝ። እና ደሞዛችን በየወር ደሞዝ እንወስዳለን። በምንወስድ ሰዓት ሳናስብ የገዛናቸው ነገሮች ወይንም ደግሞ ሳናስበው የገዛናቸው ነገሮች ይጠቅሙናል ማለት ነው። ግን ኢትዮጵያና እዚህ አንድ አይደለም። ምክንያቱ አሁን እዚህ ኢትዮጵያ ሄጄ የምፈልገው ነገር ሁሉ ኢትዮጵያ ገዛለሁ የምትሉ ከሆነ ትጎዳላችሁ። መሳሳት ነው ማለት ነው። መሳሳት ነው። እና አንዳንዶቹ ካርጎ ጨምሮ ይነግራሉ። ካርጎ እንደዚህ ነው፣ ካርጎ በዚህ ወጣ፣ ካርጎ በዚህ ገባ ይላሉ። ግን ስለዚህ እናንተ ያንን ሳይሆን ብዙ እቃ ባይሆንም አንዳንድ በቃ ወሳኝ ናቸው ብላችሁ ልባችሁ የጣላችሁትን እቃ ብትገዙ ይጠቅማችኋል እንጂ አይጎዳችሁም ማለት ነው። ምክንያቱ ኢትዮጵያ ስንሄድ ሀሳባችንም እንትን ሊሰረቅ ይችላል። ለዛ ብዬ ያንን እቃ ገዛለሁ ያልኩት ነገር ሳልገዛ ነገ ገዛለሁ ከነገ ወዲያ ብል ስል ብሩ ከእጄ ላይ ሊያልቅ ይችላል ማለት ነው። ግን እንደዚህ ሳናስበው የገዛነው ነገር ግን ይዘነው ብንሄድ ራሱ እዛ ይጠቅመናል ማለት ነው። ምክንያቱ ከዚህ በፊት እንደተናገርኩኝም ቤት ኪራይም ብንከራይ ተከራይተንም ብንኖር እቃ አስፈላጊ ነው። እቃ ያስፈልገናል። ቤት አለ እቃ አያምሩም። የራሳችንን ቤት ቢኖረን ቤት አለ እቃ አያምሩም። እና እኔ ተውሶ ብሎ ሰው ቤት መሄድ በጣም ነው የሚያስጠላኝ፣ በጣም ማለት ነው። ምክንያቱ ከሰው ተውሳችሁ የወሰዳችሁት ነገር ወይንም ድስጥም ሊሆን ይችላል፣ ፌርሙዝ ሊሆን ይችላል፣ የሆነ እቃ ሊሆን ይችላል። ተውሳችሁ ያመጣችሁት ነገር አጋጣሚ አላህ በሎት ቢሰበር በጣም ነው የምትሉ። ባይነገራቸውም እንኳን ክፈሉልን ባይሏቸው እንኳን በውስጣቸው እንትን ይላሉ ማለት ነው። ምክንያቱም ተውሶ ጥሩ አይደለም። የሰው ነገር ተውሶ አምጥቶ እንትን ማለት ጥሩ አይደለም። የራስ ነገር የራስ ነው ማለት ነው። እና ውድ ተመልካቾች እኔ በጣም ወድጃታለሁ። አሁን ይኸው እንደዚህ ከዘጋችሁት በኋላ እችን እንደዚህ ነው በቃ ይኸውላችሁ፣ አያችሁ የአንገት ወርቅም አላት። የአንገት ወርቅም አላት። እቺ ትዞራለች ማለት ነው። ሲፈላ እቺ ትዞራለች።